እንዴት ናችሁ? ዛሬ የምገኘው በጣም ትልቅ ቦታ ነው። ጉዞዬን ቀጥያለሁ። በኢትዮጵያ የምገኘው ሐረር ነው ማለት ነው። ሐረር ያባ ነው ሐረር የአባቴ ትውልድ ቦታ። እኔ ራሴ ልወለድበት ነበረ። ለጥቂት ነው የ6 ወር ልጅ እያለሁ መጣሁበት እና በጣም ደስ ይላል። አያችሁት አይደለ? ተጠርቧል፣ ድንጋዩ ምናምን ቆንጆ ሆኗል። እና ውስጥ ገብተን እስቲ ደግሞ በደንብ ውስጡን እንየው። እስቲ አንኳኩተን ነው የሚገባው። የቪአይፒ ፓስ ከሌላችሁ ዝም ብሎ መግባት አይቻልም። ሰላም ነው? እንዴት ነው? ዋው በጣም ነው ደስ የሚለው። ዋናው ግንብ ማለት ነው የሐረር ግንብ ይላል። የመጣው ጊዜ ዛሬ 18 ዓመት በፊት ሁለቴ መጥቻለሁ። ስለዚህ ማስታውሰው ነገር አለ። የአባቴ ቤት እዚህ ጋር ነበረ፣ የአያቶቼ ቤት። እስቲ ገብተን ሰው ካለ እንደውም እስቲ እንጠራና ፋሚሊዎች ሰርፕራይዝ እናደርጋቸዋለን ነው እንግዳ ከተቀበሉ። ይሄ ነበረ በቃ ይሄ መደዳው በሙሉ ባርኮቴጅ ይባል ነበረ። እሺ እንዴት ነሽ? ሰላም ነው አይደለ? አለሁልሽ። እሺ በቃ ውስጥ ሰው እንፈልጋለን። እስቲ እንዴት ነሽ? ሰላም ነው? የጹማሚ ነኝ። ሪሊ የጹም ናት ነሽ? ዋው እንዴት ነሽ? ሰላም ነው? መምጣትህን እኮ አሁን ነው የሚነግረኝ ጥላው። መጣሁኝ። እግዚአብሔር ይመስገን ሁሉ ሰላም። ደህና ነች። ቴንክ ዩ። እሺ አለሁልሽ። ይገርማል ፋሚሊ ያገኛል። በሙሉ ያባባ ነበረ። እሺ ሰላም ነው? ሰላም ናችሁ? የት ነበረ ባርኮቴጅ? ሰላም ነው? ይሄ ነው። ኦኬ እንዴት ናችሁ? ሰላም ነው? ወንድሜ እንዴት ነህ? ሰላም ነው አይደል? ቤት ለማየት ነበር የመጣ ነው። እሺ ሰው ልጥራቸው ብሏል። ይገርማል። አይ ነው እኔ ሰላም ነው። እንዴት ነሽ? ሰላም ነው። ኦኬ ዋው ይገርማል። አይደለ በፊት ባህላዊ ነበረ። አያችኋለሁ ባህላዊ ነበረ፣ ግን ቆንጆ ነው። አሁን ተሰርቶ ነው። አሁን ግን ያምራል። ዳዲ ፒክቸሮች አሉት እዛ ጋ ምናምን አሉት። ይገርማል። እሺ እዚህ የተወለደው እንግዲህ አጎቶቼ ምናምን እዚህ ተወልደዋል። እኔ ራሴ ቅድም እንደነገርኳችሁ መግቢያው ላይ እኔ ራሴ እዚህ ልወለድ ነበር። መጥቻለሁ። የ4 ወር የ5 ወር ልጅ እየነበርኩ መጥቼ አንድ 5 ወር 6 ወር ተቀምጬበታለሁ እዚህ ከእናቴ ጋር ከአባቴ ጋር ሆኜ እና በጣም ደስ ብሎኛል ስላየሁት ሜሞሪ ይሄ ነው። ከምሬ ነው እላችሁ። ታሪክ ራሱን ደገመ ማለት ይሄ ነው። ይገርማል። አለመርሳት የራሱ ወደዚህ መሆኑን ምናምን በጣም ይገርማል። ዋው ሰላም ነው እናቴ? እንዴት አደሩ? ሰላም ነው? ሃይ እዲ ብትነካት ነው ድመጥ። ሄሎ ዌልካም። እንኳን ደህና መጣ። ሰላም ነው። ሰላም መጣ። ሁሉ አማን ነው። ሀገር አማን ነው። ደህና ነህ? ጤናህስ? በጣም የተመሰገነ። ደስ ብሎኛል ስላገኘሁ። በጣም እኔም ደስ ብሎኛል። በጣም ነው ደስ ያለኝ። ታሪካዊ ቤት ነው አይደል? አዎ እንግዲህ የእናትህ አባት ቤት ነው። ታሪኩ እንደዚህ ነው። ከዚህኛው ደግሞ የኔ መኖሪያ ቤት አለች። ማለትም
አጸደ ገብረ ወልድ የሚባሉ አጎት አለ። የከበቡሽ ፈለቀ ስጋ የታላቅና የታናሽ ልጆች ናቸው። ይሄ ቤት የነሱ ቤት ነው። ይሄ የወይዘሮ ከበቡሽ ፈለቀ መኖሪያ ቤት የነበረ ነው። አሁን በአሁኑ ሰዓት ተሸጦ እንደ መጋዘን የሚጠቀሙበት እንደዛ ነው እንትን ያሉበት። አቶ መሸሻም እዚህ ነበሩ። ባይዘው አብረን ነበር። አባባ እዚህ ጋር ፀሐይ ይሞቅ ነበር። እዚች ጋር በዚህ ጊዜ ጠዋት እየወጣ እዚች ጋር ፀሐይ ይሞቃል። እኔም እግሩን አጠባጠብ እያደረኩት እየተጫወተን እንደ ጓደኛም እንደ ወንድምም እንደ አባትም ሁሉ ነገር ነበር ያሳለፍነው። ደስ የሚል ላይፍ ነበር ያሳለፍነው። እግዚአብሔር የተመሰገነ። አጎትክ ነው አይደል አባባ? yes ያው አንድ ጡት ጠብተን እናደግ ነው ባይዘው ወይ አንድ ጡት ጠብተን እናደግ ነው። ዋው ወይዘሮ ከበቡሽ እኔ የወይዘሮ ከበቡሽ የእህት ልጅ ነኝ። የወይዘሮ ከበቡሽ ልጅ እኔ እናት በአንድ አመቷ እንደሞተች ያሳደገችኝ ወይዘሮ ከበቡሽ ናቸው ማለት ነው። እኔ እናቴን አላቅም። ስለዚህ አቶ መሸሻና እኔ አንድ ጡት ጠብተን እናደግ ነው። ወንድሜም ነው አባቴም ነው አጎቴም ነው ጓደኛዬም ሁሉም ነገራችን ነበረ። እግዚአብሔር የተመሰገነ። ስለዚህ ያባባ ካዝነክ yes ደስ ይላል። ደስ የሚል ነው እንጂ ያው እንጣ ወርዛ ታሳየኛለህ? አዎ እንደ ያሳያለሁ። ኦኬ አሁን እንደዚህ እንወጣለን። ወደዚህ ወደ እንወጣለን። መውጫ በራችን እንግዲህ ይሄ ነው። ይሄስ ምንድነው? ይሄ ጎረቤቶቻችን ሀጂ ሐሰን በክሪ ይባላሉ። የእሳቸው መኖሪያ ቤት ነው። ከጊዜ በኋላ የመጡበት ቢሆንም ጆገር እንግዲህ በመጠኑ ይሄ ነው። የጀጎል ድሮ በፍቅር የሚኖርበት ከተማ ነው። ምንድነው በቦምብ ተደብድቧል ሲባል ሰምቻለሁ። ኦኬ አዎ በዛ በኩል ብንገባ ቆንጆ ቤቷን ብናያት ቆንጆ ነው። አሁን ይሄን ግቢ ካየን በዛ በጀርባ በኩል የሆነች የምትገናኝ ቤት ያለች ልጅቷ ከቤተክርስቲያን ከመጣች ኦኬ ወይዘሮ ጠላለ ገብረ ወልድ ይባላሉ። ይሄ ግቢ ነው። አሁን ልጅቷ ያለችም ወደ ቤተክርስቲያን ሄዳለች። እዚህ ግቢ ውስጥ ነው ጣሊያን ጊዜ በጣሊያን ጦርነት ጊዜ ወይዘሮ ከበቡሽ ፈለቀና ጻድቄ አያታችን ማለት ነው። እዚህ ጋር በቦምብ ጣሊያን ቦምብ ስትል እዚህ ቤት ውስጥ በቦምብ ነው የተደበደቡት። እዚህ ውስጥ በእውነት ይገርማል። ቦምብ የተደበደቡ ከዛ በስደት ወጡ። ወይዘሮ ጻድቄ ነው ወይዘሮ ከበቡሽ በጦርነቱ መካከል ያው ይጠፋፉና አያታችን ነች አቶ መሸሻን ይዛ አዝላ ሄደች ማለት የኔ አያት ማለት ነው። ለሱ አክስት የምትሆንለት አቶ መሸሻ አክስት የምትሆን ለኔ አያት እሷ አንስታው በዛ በጦርነት መካከል አዝላው ይዛ ወጣች እና አቶ መሸሻም እንትን አለው ክሬዲት አለው ወይዘሮ ጻድቄ ላይ ማለት ነው። አያቱ ላይ ይገርማል። በቦምብ በጣም ይሄ ቀልድ አይደለም ግን ቦምቡ እኔ ገርሞኛል። ተዘራይቴ ደግሞ የወይዘሮ ከበቡሽ መጀመሪያ መኖሪያ ቤት ነበር። ይሄ ባርኮቴጅ ይባላል። ውስጥ ገባችሁ አያችሁ? አዎ yes ባርኮቴጅ ዳዲ ፒክቸር አለው። ፒክቸሩ ካለ ለማሳየት ማለትም ያንተ አጎት አቶ አስፋው መሸሻ ወንድም አቶ በለጠ መሸሻ እዚህ መቶ ባርኮቴጅ ብሎ በጣም ቤስት ሀረር ከተማ ውስጥ የሌለ የቱሪስት መናኸሪያ ነበር። በኢንትራንስ የሚገባበት ነበር። ዝም ብሎ ቀላል ነበረም። በጣም ቆንጆ ሆቴል ነበር ገንብቶት ነበር በሰዓቱ። አባባ ነበር የገነባው በለጠ። አባባ ነው ያደረገለት። ከዛ በኋላ አቶ መሸሻ ሰፖርቴሽን ያለው ነገር አንዳንድ ነገር እንትን እንዲል ያ ማቋቋሚያ ስራ እንዲጀምር ተብሎ ለመጀመሪያ ጊዜ ስራ የወጣበት በለጠ መሸሻ እዚህ ቦታ ላይ ነው። እዚህ ቤት ውስጥ ነው። እኔም ነበርኩ። ሁሉም ነገር አብረን ነበር ስናደርግ እና ማስታወሻ ቤቱ አለ። እነሱ ባይኖሩም ለትውስታ እነሱ የኔ አንተ መኖር ክላስ ደስ ነው ያለኝ። እንደ ሀገር ለታሪክ ታሪዛ ዘመድ አለኝ እኮ ብዬ የመጣሁት እኮ ታዝለህ ነው እኮ የመጣው ስትመጣ የመጀመሪያ ጊዜ ዛሬ እኮ እንደዚህ አድርጋ እና ብዙም ከእናትም ጋር ያሳለፍናቸው ብዙ ነገሮች አሉ። ለዚህ አካባቢ እዚህ ኋላሸት የምትባል ነበረች ግቢ። ይሄ መደዳ የሚታየው ቤት ኋላሸት የምትባል ያለች ሞተች። እሷ ቤት ነበረ ያው መዝናናቱ ማዮች በርጫው ምንም በዛ ነበር። ሱዛን በጣም ቤስት ነበር። እዚህ ነበር ቀጭቀጭ የምታረግ። ያው እዚህ ውስጥ ነበር አስታውሳለሁ። መቼም አይረሳም። ባርኮቴጅ እንደዚህ አልነበረም አሰራሩ። ባርኮቴጅ አሰራሩ እንደዚህ አልነበረም።
በተለያዩ ቅጠላ ቅጠሎች ይሄ የጫት እንትን አለ የዛፍ ግንዶች ባህላዊ ነበር። በጣም ቤስት የሚያምር በጣም ቆንጆ ነበር። እዛ ጋር የፈርስ ኮርቻዎች ነበሩ። ኮርቻ ላይ ተቀምጠህ ነው የምትዝናናው። ናይት ትልቅ ናይት ክለብ ነበረ። ባንድ እየተጠራ ነበር። እዚች በምታህል ቤት ውስጥ ምን አይነት ደስታ ነበር። በወቅቱ እንደዚህ አይነት ነገር ነበረ ለማለት ነው። እና ይሄን ነው የሚመስለው። ግን ይሄ አሁን ተለውጧል። ባህላዊነት አለ። አሁንም ይሰራል። የተወሰነ ይሰራል። መኝታ ቤቶች አሉት። አልጋም ነበረው። አልጋ አሉት በፊትም። አልጋዎች አሉ። እና ይሄ ነው ታሪካችን። በጣም ደስ ይሄንን ምስል ሀረር ላይ ኑርልኝ። እዚህ ጋር ደግሞ ወይዘሮ አስቴር ወልደኪዳን ይባላሉ። ይሄም ራሱ ጠጅ ቤት ነበር። ይሄ ፊት ለፊት ይሄም ቆንጆ ጠጅ ቤት ነበረ። እቺን ቦታ አቶ መሸሻ ናቸው አስቀያሚ ነው በሚል ቆንጆ አስለጣጥፎን ብለው ነበር። አሁን ፈርሳ ነው እየተገነባ ነው ያለው። አሁን በሀረሪ መንግስት ክልላዊ መንግስትና በባህልና ቱሪዝም በውሃ ልማት እንትን ልዩ በእነሱ መልካም ፍቃድ ይሄ እየተገነባ እንዲስተካከል በቃ አካባቢው ላይ ውበት ጽዳት እንዲኖረው ያው ድንጋዮች እየተጠረቡ ታያላችሁ። እነዚህ እየተጠረቡ ድንጋዮች አሁን ወደፊት ይነጠፋሉ። እነዚህ ይጠርፋሉ ውበት እንዲኖራቸው መንግስት ወጪ አድርጎ ነው አሁን ለግለሰብ እያሰራ ያለው። እውነት የክልሉ መንግስት ይሄን እንደዚህ አይነት አስተዋጽኦ ያደርጋል። የክልሉ መንግስት ጥሩ መንግስት ነው ያላችሁ ሀረር። መልካም ነው። የሚሰራው ስራ መልካም ነው። ምናቸው አንዳንድ ነገሮች ለውጦች መልካም ናቸው፣ ቆንጆ ናቸው። ለምን ሁሉ ጊዜ አሮጌ ነገር ይዞ ከመቀመጥ ለትውልድ እኛ ብናልፍ ትውልድ ንጹህ ነገር ላይና መልካም ነገር ላይ ያልፋል። መልካም ነገር እያየ ይኖራል። እንደዛ ነው ይሄ የኔ ፕሌን። ሌላው አስተሳሰብ ደግሞ አላውቅም። ስንት ሜትር ይሆናል ከዛ እስከዛ ድረስ? ከዚህ እስከዚህ 30-40 ሜትር ይሆናል። እንደዚህ ከሀረር በር ገባ ብሎ ከመኪና መንገዱ ገባ ብሎ መኖሪያ ቤቱም መጠጥ ቤቱም ይሄን ርቀት ነው ያለው። አረሳሁትም እኔ ስመጣ ወዲያው ነው በዚህ በኩል እኮ ነው መሆናም ቢለው ይገርማል። ስለዚህ ግን እንዴት ነው ግን ታድሶም ሆኖ ግን እንዴት ነው በጭቃ ግን ግንቡ የሆነው? በጀጎል ውስጥ ከጥንት ጀምሮ የሚሰራበት ድንጋይ ሁሉ የተለየ ነው። ሀሹም ድንጋይ ይባላል። ይሄ ድንጋይ ውሃ ሲነካው ኤክስፓንድ ያደርጋል። ፀሐይ በሚመጣበት ኮላፕስ ያደርጋል። በጣም ጠንካራ ነው። በጭቃ ከተገነባና ስፋት ማለት ነው። ቴክኖሱ ሰፊ ስለሆነ አብዛኛውን ጊዜ የሀረሪ ብሔረሰብ የባህል ቤቶች ነው የሚሰራበት። ይሄ ድንጋይ የሀረሪ ብሔረሰብ የባህል ቤቶች የባህሉን ቤት የሚሰራ በእንደዚህ አይነት ድንጋዮች ነው። ውድ ድንጋይ ነው። ከድሬዳዋ አካባቢ ነው የሚመጣ አብዛ ጊዜ። ይሄ ሀሹም ድንጋይ ድሬዳዋ መግቢያው አካባቢ ነው በብዛት ያለው። ከዛ አካባቢ ነው ሀርላ አካባቢ አለ። ሀርላ የሚሉት አካባቢ ማለት ከሀርላ አካባቢ እነዚህ ድንጋዮች ይመጣሉ። እና በዚህ አይነት መልኩ ነው የሚሰራው። በጭቃ ነው የሚሰራው። ጭቃ አፈሩ ሁሉ የተለየ ነው። ለየት ያለ አፈር ነው። አሁን ይሄ በፍራሹ አፈር ነው የተሰራ ያለው። አፈሩ ምንም ለውጥ አያመጣም። የፈለገ እንትን ቢል አይሰራም። አሁን ይሄ ግንባታ በዚሁ አፈር ላይ ነው ያለው። መልሶ አፈሩ ራሱ ብረት ነው። እንደ ሌላ እንትን እንደ ሲሚንቶ ኮንክሪት ነው። ይሄ ይገርማል። ታሪካዊ ቤት ነው ማለት ቅርስ ነው። መንግስትም አምኖበት ነው ቅርስ መሆኑ። መንግስት አምኖበት ነው ይሄ እንዲሰራና እንዲታደስላቸው ብሎ እንትን ያ አካባቢው ውበት ከመጠበቅ አኳያ እኔ ጭቃ ቤት ያለ አይመስለኝም ነበር። አሁን የቀረ ነበር የሚመስለኝ። ይሄ ባህል ራሱ ሀረር በሀረሪ ክልል በጀጎል ውስጥ ማን በሌላ ነገር የሚሰራ ነገር የለም። ቀደም ብሎ የሰራው ካልሆነ በተቀራ ይሄ በዚህ ሀሹም በሚባል ድንጋይ ነው የሚሰራው እንጂ ከዚህ ውጭ ሌላ የሚሰራበት ነገር የለም። ጀጎል እንዳለ ውስጡ የሚሰራው በዚህ አይነት መልኩ የሚሰራው እንጂ በሌላ ነው የሚያክለው አይደል? ጀጎል በጣም ሰፊ ነው። በጣም ሰፊ ነው። በጣም ቆንጆ ነች። አሁን ይሄ ለመሬቱ ነው። አሁን ይሄ መሬቱ ድንጋዩ እየተጠረበ የተዘጋጀ ያለው ይሄንን ቦታ ላይ በቃ ለትልልቅ ሰዎችም፣ ሁለተኛ ደግሞ ለአካባቢ ውበት ሽማግሌ አሮጊቶች በሚያልፉ እንዳይወድቁ ምን እንዳይሉ እሱም አንዱ ነው። ሁለተኛ ደግሞ ጽዳት በተመለከተ ንጽህና በፊት ወሬ በጀጎልን እንደ ቁሻሻ እንደ ሽንት ምናምን ነገር ማንም እንደዛ ነበር የሚጠቀምበት። ዛሬ የለም ጀጎል ላይ ያ ነገር። እንደ አዳጋሚ እንዳይደገም ተደርጎ የተሰራ ስራ ነው ያለው። ለትውልድ የሚተላለፍ ተደርጎ ነው የተሰራው ያለው። ምንም ነገር ቢሆን ይሄ ነገር የሚነካም አይደለም በቃ። እና በጣም ቆንጆ እየሆነች ነው ያለችው ሀገራችን። በጣም ሃይ፣ እንዴት ናችሁ? ሰላም ነው። ስለዚህ ይሄ ምንድነው መግቢያው ምንድነው የሚባለው? ይሄ እንግዲህ ያው ከሀረር ዱክ በሀረር በር ነው የሚባለው።
የሐረር በር ይባላል። ከዚህ ገባ ብለህ ወደዚህ ሰፈር ስንገባ በርበሬ በር ይባላል። በርበሬ በር በርበሬ በር ይባላል። መግቢያው ወደ በርበሬ በር ነው የሚባለው። ታቃጥላለሽ ቦታው ማለት ነው። በጣም ውድ ነው። ነጋዴዎች የሚገቡበት የሚወጡበት ስለሆነ ነው እንጂ የሚያቃጠል ምናምን ጉዳይ አይደለም። እዚህ ጋር 10 ሜትር አይሞላም። ከዚህ እንግዲህ ከዚህ 10 ሜትር ማለት ታጥፈህ ትገባለህ ማለት ነው። በጥንት ስሙ በኔ እድሜ አንገማው በርበሬ በር ሲባል ነው። ኦኬ ወይ ሰላም ነው? እንዴት ነው ወንድሜ? ሰላም ነው አይደል? እግዚአብሔር ይመስገን ሁሉ ሰላም አለሁልህ። ሁሉ አፖስቶ ሐረር አሪፍ ነው እንዴ? አሪፍ በጣም 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 እሺ እሺ ወንድሜ ቴንክ ዩ። እና ያው ነው ሌላ ምንም ነገር ያው ባጭሩ ነው እንግዲህ ይሄንን ኦፍ ኮርስ ብታወራው አያቶች የነበሩበት ግቢ በእውነት ሐረር ከተማ ላይ አቶ ፈለቀ ተሰማ የአምስቱ በር ኃላፊ የነበሩ የጥበቃው ኃላፊ የነበሩ ነው። እና እዚህ ከተማው ነው ልክ እንደዚህ 5 በር ነው ያለው። ኖ 5 በር ነው ያለው። ከዚህ ሌላ 5 በር አሁን ቡዳ በር፣ ፈላና በር፣ ሰንጋ በር የሚሉት በሩ ላይ በር ነበሩ። ራሱ የነሻለ በር ነበረ። ያ በር ላይ ጥበቃ የሚጠብቁ አሉ። የጠላትን ጥቃት የሚከላከሉ በእይታ ማለት ነው። እና እዛ ቦታ ላይ የበሩ ኃላፊ ፈለቀ ተሰማ ይባላል። ፈለቀ ተሰማ አሁን ድሮዎች ያው ትልቆቹ ያደሬ ብሔረሰብ አብዛኛው በሞት ተለይተውናል። ታሪካዊ ቆች አሉ እና ህዝቡ ሁለት እንጨት አንዳንድ ቀቃራ ለሊት ብርድ መከላከያ እያደረጉ ይሰጧቸው ነበር። ይሄን ነገር ባይዘው አያትን ጫወተች አንተ አያትን ጫወተች ማለት እኔ አልደረስኩበትም። እና ያን ጥበቃ ያደረጉ ነበረ። እንደዚህ ነው ስንኖር የነበረው አንድ ጋር በፍቅር የፍቅር ከተማ። ይሄንን ማወቅ አለብክ የምትለው ነገር የለም? የቀረ ነገር የረሳከው ነገር? አሁን እንግዲህ አያቶችን የአባትን አያት ሰፈር የኖሮችበትን እኛም የኖርንበት ያደግንበት ኦፍ ኮርስ እኔ ከዚህ ውጪ አላውቅም። ያደገበት አባትህ ራሱ ያደገበት የተማረበት ከተማ ነች። የነበረበትን ግቢ አይተነዋል ያባቴን እና ይሄን ይመስላል። እንዲህ አይነት ታሪክ ነው ያለ። ሐረር ስንት ክፍሎች ነው ያሉት መኝታ ቤቱ? መኝታ ቤቱ ወደ 12 አልጋ ነው። 12 አልጋ እኔ በማቀቅ ጋር ወደ 12 አልጋ ሳይጨማምሩበት አይቀርም። አሁን ከተገዙ በኋላ ሳይጨማመርበት አይቀርም። ስለዚህ ኦኬ ይሄ ምን ሰፈር ነው የሚባለው? ይሄ እንግዲህ ትልቁ ገበያ ይባላል። እሺ እስላሙም ክርስቲያኑም አብሮ የሚኖርበት ተቻችሎ የሚኖርበት አካባቢ ነው። እኛም ከልጅነታችን ብሎ ያደግንበት የኖርንበት ነው። እዚህ አካባቢ ደግሞ የእስልምና ሃይማኖት ተከታዮች የስጋ መሸጫ ልኳንዳ የስጋ መሸጫ መደብሮቻቸው ይሄ አካባቢ ነው ማለት ነው። ኦኬ የክርስቲያን ስጋ የለም እዚህ ጋር የክርስቲያን የለም። ይሄ ከጥንት ከመጀመሪያ ጀምሮ የሙስሊም ብቻ ነው። ኦኬ እስቲ ውስጥ ገብተን እንየው። ወደ ውስጥ ገባ ብለን ደግሞ በጣም አንዳንድ ነገሮችን ማየትም እንችላለን። አሞራዎች አሉ። ጭልፊቶች አሉ። እነዚህ ጭልፊቶች የምታያቸው ከሰው እጅ ላይ ስጋ እየወሰዱ የለመዱ ናቸው። እንዲህ የሚበሉ ናቸው። ያበላሉ። ኦኬ ልኳንዳ የሚሰሩትም ያበሉታል። እንኳን ሰው ጭልፊቱም ይበላል ለማለት ነው። እንኳን ለና ሰው ለጭልፊቱም ያበሉታል። ዞሮ ደግሞ ወጣቱ ደግሞ የራሱን ስራ አንዳንድ ነገሮችን ሰፖርቴሽን የሚያገኝበት ያው እንደ ቢዝነስ አድርገውታል። ለምንድን ነው ግን እዚህ ጋር አሞራዎች እዚህ ጋር የተሰበሰቡበት ምክንያት? በቃ የተለመደ ነው። እዚህ ጋር ስጋ እንደሚሰጣቸው ስለሚያውቀው የለመዱት ቦታ አካባቢ ስለሆነ እዚህ ጋር አይጠፉም። ምን ጊዜ ልክ ሰዓት አላቸው። በዛ ሰዓት ላይ ይጠፋሉ። እዚህ አካባቢ ያለው ነገር ሰውም ሲቀንስ እነሱም ራሳቸው እየቀነሰ ይሄዳሉ። የሰለጠኑ ነው የሚመስሉት። የምን ስጋ ነው የሚበሉት? እዚህ መብላት ሳይሆን የሚታረደው ካለ የበሬ ስጋ አለ፣ የግመል ስጋ አለ፣ የበግ ስጋ አለ፣ የፍየል ስጋ አለ። ሰው እንደ ምርጫው እንደፈለገው መጥቶ እዚህ አካባቢ ይጠቀማል ማለት ነው። እና አሞራዎቹን ደግሞ አለ ልፍጧቸው ምኑን መገጣና አስለመዷቸው። በቃ ከዚህ አካባቢ አይጠፉም። ይገርማል። እና አሁንም ከሰው እጅ ላይ እየወሰዱ ይበላል። እና ወደዛ ደግሞ ሄደ ግን አይሉኩም። ይዞ ማስቀመጥ ነው። አይነኩም። እኔ ደግሞ እንትን አያያዛለሁ። ያ ልጁ ይነግራል። በዛ መሰረት እጅ ላይ ታስቀምጥና ጭልፊቶች ወስዶ ይበላሉ ማለት ነው። ኦኬ እስቲ እንሞክራለን። እና ወደዛ እንሂድ መሰለኝ። እንሂድ። እንደዛ ደስ ይለኛል።
ሰላም ነው አዞለን ተስተካከ እንዴት ነው የሚይዘው ሙቱ ይልሃዳል ሰላም እጅ ዘይ ከፍት ማኩትኝ ይልሃዳል እንጂ እንዲዘርጋነት ይደላታል ማለት ነው እሺ እንዳያዩት ነው ኧረ እባክህ እጅ ምን ሆኖ ነው እዚህ ጋር አንዳንዴ ሰው ይወጣል ኧረ እባክህ እንደዚህ ዋው ሌላም ታሪክ ያለው ይመስላል ሳይሆን እኔ ይገባኛል ተግባብተናል እናንተ ኦኬ ቻፒ አንተ ሬዲ ነህ ሬዲ ነኝ ላብላ እጅን ዘርጋው እጅን ዘርጋው ዘርጋው እጅን ወይኔ እሺ አትፍራ እንዲህ በቃ እንዲህ በልኩ እንዲህ ነው እሺ ኦኬ ዘርጋላት እንዴ በቀኝ እኔ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ነከች አዎ እንዴ ኧረ ያስፈራሉ እንዴ ኧረ ሌላ ነገር የለም ሌላ አትፍራ እዚህ መዳፍ ማከል ታርቆ ኧረ እግዚአብሔር ይሄ በቀኝ እኔ ኧረ በቀኝ ካን ወንድሜ እኔ በቀኝ እኔ ይቅርብኝ ኧረ ይቅርብኝ ታዲያ እንዴት ታሳየዋለህ እንዴት ታሳየዋለህ ኧረ በቃ ያው አዩት እሺ እኔ ይቅርብኝ ኧረ እስኪ አብላ ጥሌ አንተ ጥሌ አብላ ጥሌ አብላ አንተ ኦኬ እዴ ተሰበሰቡ አየው አበላከው ኧረ ወሰደች ይቅርብኝ እኔ እንደ ጭቅላቴ መታችኝ እኮ ባህሪያቸው ነው ይቅርብኝ ስጋውን ለማንሳት ነው ክንፏን እንትን ስትል ኦኬ ያስፈራል ጥሌ በጣም ነው የሚያስፈራው ቀለላው ለአዲስ ስለሆነብህ ነው እንጂ እነሱ ስጋውን ነው የሚፈልጉት ከእጅ ላይ ምንም ጉዳይ የላቸውም እጅን በተረጋ ሰዓት ስጋውን ብቻ ነው የሚያነሱት እነሱ እስቲ ማታ ደግሞ ጅብ ገና እናያለን አዎ እናያለን ጭንቅላት ላይ ቁጭ አድርጎ ከጭንቅላት ላይ አነሳ በቃ ይሄው ነው ከባድ እነሱ የሰለጠኑ ያህል ነው በቃ ይሄ የለመዱ ስለሆነ ሰውን አይተናኮሉም አይነኩም ኦኬ ሳይታቸው በጣም በቃ አዎ የውጭ ዜጎችም መጥተው ያበላሉ እንደዚህ ኦሬዲ እጅን ከዘረጋ አለ ነው እነሱ ኦኬ ስለዚህ እጅን እንደዚህ እንዳላው እንደዚህ ዘረጋ እንትን አይሉም እጅን ልክ ዘረጋ ያለ ነው ይመስላል ፍቅር አያቸው የፍቅር ሀገር እንደዚህ ነው ዋው እንስሳው ሰው ሁሉ ነገር ፍቅር ነው በጣም ቆንጆ በጣም ስለዚህ ይሄን ይመስል ነበር እንግዲህ ማታ ደግሞ እንሄዳለን ማለት ይቻላል ኦኬ ደግሞ እንሄዳለን ሁሉማ እዚህ እስካሁን ድረስ እንግዲህ ሀረርን በደንብ ለማየት ሞክረናል ለመቃኘት ሞክረናል ማሳየት ሞክሬያለሁ ሀረርንም ደግሞ አለፍ እያልን ለማየት ሞክረናል ግን ሀረር የሚያስመስላት ነገር ምንድነው ጅቦቹ ናቸው ጅቦቹ ጋር እንሂድ እኔ ልበላም ላልበላም እችላለሁ እናንተ ግን ሰብስክራይብ ማድረጋችሁን እንዳትረሱ ኑ ለማንኛውም ከፍለናል እዚህ ጋር ኢንትራንስ አለ ፋሚሊው በሙሉ እንግዲህ ወንድ እንደሆነ እናያለን እዛ ጋር ገብቶ አንበሶቹን የሚያበላ ጅቦቹን ያው ነው አንበሳና ጅብ ምን ለየው ሁለቱንም ይበሉናል ቤተሰቦቼ ናቸው ይኸውላችሁ እንደዚህ ሁላ የሀረር ቤተሰቦቼ ናቸው እንደዛ ነው ስለዚህ እንሂድ አይደል ድምጻችሁ ጠፋ ምን ነው ፈራችሁ ባድ ነው ዋው እነዛው ዋቃው እናያለን ዛሬ ተጀመረ ይላል አብቾ እየሮጠ መጣለ እያረግን ነው እኔ እና እሱ 2 ወር 3 ወር ብንበላለጠው እና ቻፒ ጃፒ አንተ ግን እየገባን እኮ ነው ውስጥ ታውቃለህ በጣም ብዙ ናቸው ኦኬ ምንድነው እዚህ ቤት አላቸው ምናምን ደረጃ ላይ ቁጭ ብለው ያያቸው ረበለው በስመ አብ አንዱ እኮ የ7 ፈረስ ጉልበት ነው ያለው ኧረ እባክህ ጉልበት አላቸው የ7 ፈረስ ጉልበት አንዱ
ይኸውና አትፈሪም ግን አንቺ ከጅብ ጋር ከጅብ ጋር አትፈራም ልጅቷ? በስመ አብ ከባድ ነው። ሲከረም እሺ ወላሂ በጣም ነው የሚያስፈራው ግን ወይ ኧረ ጣን መፋቂያ አይደለም እንጂ አንደኛ ማን ነው የሚገባው? ሐረር አያችዋ ጅቡ እንኳን ፍቅር እኔንማ ሀሊሊያን አንጂ እና ምንድን ነው የምናደርገው? አንዳንድ እሺ እኔ የምጀምረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኪዳነ ምሕረት ያለ እረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቆይ ቀስ በለሽ እሺ ችግር የለም። ወይኔ እግዚአብሔርዬ እሺ በመድኃኒዓለም ያለ ወይኔ እግዚአብሔርዬ ወይኔ እግዚአብሔርዬ ጉዴ ፈላ ወይኔ በእናትህ ወይኔ ኧረ ናው እሺ አረጅቦቹ እኮ ይፈራሉ። አዋ እኛ ነው የምንፈራቸው እነሱ ነው የሚፈሩት። እነሱን እናንተን ይፈራሉ። ኧረ በመድኃኒዓለም ያለ እግዚአብሔርዬ ወይኔ ጉዴ ፈላ በስመ አብ ወወልድ ወመንፈስ ቅዱስ በቀኝ ወይኔ በደንብ ያዝ እንጂ እንጨቱን። እሺ ስጋ ነው እሺ ኦኬ ኦ አባዬ ቡሬ ዋው በጥርስ ያዝ በጥርስ እንጨቱን አኛ አድርገው ንቀበል ከነቴ ያቢሚ ትራፉ ደ አስማን ገነ ዋው ውሻ ነው የሚመስሉት ግን እግዚአብሔር ነው ለኔ ውሻ በጣም ነው የምወደው። በጣም ይገርማል ግን ዋው ወደ ኋላ በል አንተ ወደ ኋላ በል ና ኪሱ ገባልኛ እንደዚህ ከተጠጋኝ ላይ ቀርማ አይቆይ አንተ ጀርባው ላይ ምናምን አውጣለታ ጀርባ ላይ የምትወጣ ወልዳለች ያልወጣች ኦኬ እሺ ጀርባ ወልዳለች ኤክስፒሪየንስ ነው እኮ ዋው ሲያምሩ ግን በስመ አብ ወልድ ወመንፈስ እንዴ አንበሳው እንዴ ነይ እንጂ እንዴ እጣለ ኧረ ቤቾ ከኋላ ያለው ጭንቅላት ጋር ምንድን ነው? ከኋላ ኧረ በእናትህ ሰው በስመ አብ ዋው ኧረ ከኋላ መጣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አይ በቃ አሃው ማለት ያው ወይኔ እግዚአብሔርዬ ግን ላይ ተርሰ አንተ ቅድም አልፈራም እኮ በመድኃኒዓለም ወይ ኧረ ወይኔ በቃኝ ወይኔ ጉዴ ፈላ በቃኝ እኔ በቃኝ ወይኔ እግዚአብሔርዬ ወይኔ በቃ አንዴ ተላመዱ ሮኪ ዋው ድመት በለው በእናትህ ወደዱት እዚሁ ነው የኛው ነው እያሉ ወይኔ እግዚአብሔርዬ እሺ አድረን እያሉ
ወይኔ ኧረ ወይኔ በቃኝ በቃ እግዚአብሔር በቃኝ። እዚህ ልግል በስመ አብ ሁሉ ፍቅር ታወድኳቸው ተደስ ነው ያላስ። ስለዚህ እስካሁን ድረስ በሐረር የነበረን ቆንጆ ቆይታ ይሄን ይመስል ነበረ። ጅቦቹን ለማብላት ሞክሬያለሁ፣ አሞራዎቹን ለማብላት ሞክሬያለሁ። ፈሪም በሆን ትንሽ ያው ምንድነው የሚባለው ኢነርጂ አለ። ስለዚህ ሄጄ ደፍሬ አይቻቸዋለሁ። ጥሩ ጊዜ አሳልፌያለሁ። አባ ቤት ደግሞ የሄድኩት ቪዲዮ አለ፣ ቀጣይ ላቀርብላችኋለሁ። አባባ ቤት ነበር እስካሁን ድረስ ለማየት የሞከርነው ከጀጎሉ በር ጀምሮ። ቀጣይ ቪዲዮ ላይ የአባን ቤት እህቷ የታዋቂ ድምፃዊ ዝነኛ የሆነ ገርልፍሬንድ የነበረች አክስቴ ያለች የአባ እህት የሮያል ፋሚሊ ደግሞ እንደሆኑ ምናምን ነግረውኛል። ገርሞኛል። እኔ ራሴ ግን ጥሩ ጊዜ ደግሞ አሳልፈናል እዛም። ቀጣይ ቪዲዮ ላይ ታዩታላችሁ። ጃፒ ክለብን ሰብስክራይብ አድርጉ። አስፋው መሸሻ ኢንተርቴይንመንት እንወዳችኋለን።